ሰላም ጤና ይስጥልን ውድና የተከበራችሁ ጓደኞቼ እንዴት ናችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። እንደምትሆኑልኝ ተስፋ አደርጋለሁ። እንዴት ነው አያችሁ? ይመስላል ቤተሰብ ደህና ነው? እግዚአብሔር ይመስገን ሁሉም ደህና ናቸው። ዛሬ መጣት የመጣሁት ነገር ምንድን ነው? በጣም ጣፋጭ ቀላል የሆነው አሰራር በምንበላ ሰዓት ደግሞ ከፈለግን በእንጀራ በዳቦ እንደዛውም ደግሞ በፖሊስም መስራት የሚቻልና ስንበላ የሚያምር ስናይ የሚያምር ስንበላ ደግሞ ደስ የሚል ስንሰራ ቀላል የሆነው ነገር የጎመን አበባ ዱለት እንዴት አድርጌ እንደምሰራ አሳያችሁ የመጣሁት። እዚህ ጋር ከታፍሴ ያዘጋጀሁት ይሄኛው ነጩ እዚህ ታጥቢያለሁ በነገራችን እና ይሄኛው ነጩ የጎመን አበባ ነው ማለት ነው፣ ወይ ደግሞ በአረብኛ ዛህራ የሚባለው ማለት ነው። እሱን ጥቅጥቅ አድርጌ በዚህ መልኩ ከትፌያለሁ ማለት ነው። ከላይ ደግሞ ያደረኩት ነጭ ሽንኩርትና ቃሪያ ነው ማለት ነው። ቃሪያ የሚያቃጥል ቃሪያ ካላችሁና የምትወዱት ከሆነ ደስ ይላል። እሱን ማድረጋችሁበት ከሰራችሁ ማለት ነው በጣም የሚያምረው በጣም ደስ የሚለው ማለት ነው። እና ይሄን እንደዚህ ካደረኩት በኋላ ቅመማ ቅመሞችን የምጨምረው ማለት ያላችሁ ቅመም መጨመር ትችላላችሁ። እኔ ግን ያለኝን ነው የምጨምረው። ይሄ ቆንጆ በርበሬ ነው። እዚህ ጋር ደግሞ በትንሿ ነው የጨመርኩት። እሱ ቀረፋ ነው፣ የተፈጨ ቀረፋ። ይሄኛው ከዝብራ ነው። ከዝብራ ያው ለሁሉም ምግብ ፍሬሽን ካልሆነ ያደረጋችሁበት ደስ ይላል። እሱ በጣም አሪፍ ነው። እንደው ይሄኛው ደግሞ ቢዛር ነው። ቢዛር ነው ቅልቅል የሆነ እንትን ይመስለኛል ባህራት ተቀመጡና ይሄኛው እዚሁ በሰሃን እንዳለ እሳት ላይ ሳላደርገው መጀመሪያ ነው ቀንጥላለሁ ማለት ነው። ይሄኛው እንደዚህ ካደረኩት በኋላ ምንድነው ማድረገው? ጨው እኔ እንደዚህ በግምት ነው ጨምሮ ብዙ ጊዜ እናንተም አይታችሁ የማይሆን ከሆነ ያው ያልበቃ ከሆነ ትጨምራላችሁ። ማለት ነው በቃ ነው። እዚህ ጋር ደግሞ ፈጭቼ ያስቀመጥኳት ነጭ ሽንኩርት አለች። ዘንጀቢልና ነጭ ሽንኩርት አንድ ላይ ፈጭታችሁ ማስቀመጥ ትችላላችሁ። ከፈለጋችሁ ደግሞ ዘንጀቢሉን ብቻ ነጭ ሽንኩርቱን ብቻ ማስቀመጥ ትችላላችሁ። ከፈለጋችሁ ለየብቻም ካደረጋችሁ እንደ ፍላጎታችሁ ነው። ይሄ የኔ አሁን ነጭ ሽንኩርት ብቻ ነው። ነጭ ሽንኩርት ብቻ ነበር የምጠቀመው። ይሄው እዚህ ጋር ግን አንድ ማንኪያ ትንሽ ናት። እሷ እንድታውቂ ነበር የጨመርኩት። ይሄው እንደዚህ ካደረኩ በኋላ ደግሞ እንደዚህ አስተካክሉት እና ኩኪንግ ኦይል የትኛውም ኩኪንግ ኦይል ያላችሁ ከፈለጋችሁ ደግሞ መጨመር ትችላላችሁ። ችግር የለውም። ያላችሁ ኦይል ማለት ነው። ከዛ እዚች ጋር ያለ ማለት ነው አቀባበል የምትፈልጉት ያክል መጠን መስራት ትችላላችሁ ማለት ነው። ከዛ በጣም ቀላል ነው ሲሰራ በነገራችን ሲበላል ይጣፍጣል። ሲሰራ ቀላል የሚሆን ነገር አይደለም። ደግሞ ደስ የሚለው ነገር ከፈለጋችሁ ቪዲዮ ካላችሁ ከጎን አድርጋችሁ ልክ ስጋ አድርጋችሁ እንደምንድላት እንደምንበላ ከጎን አድርጋችሁ መብላት ትችላላችሁ። የሚያቃጥል ቃል ካላችሁ ኦኬ በጣም ደስ ይላል። ከዛ ይሄን እንደዚህ ካደረጋችሁ በኋላ ከዛች ጋር ደግሞ የጣልኳት መጥበሻ ወይ ደግሞ ብረት ድስት አለች ማለት ነው። መጥበሻ ነበር። እቺ ጋር መጥበሻ ነበር የጣልኳት መጥበሻ ይታያል ብዬ አስባለሁ። ይሄ ሁሉ ለምንድነው ልትይቻለታል?
ለአሁኑ ስንሰራ ብዙ ይደርሳል ወይም ይወስድ ወይም ይችላል ለዛ ነበር ብዙ ያደረኩት መጥለፋው ስለሆነ አላችሁ ተወልኝ አሁን እንግዲህ ምን እንደተፈጠረ በኋላ ከደም ነው ማለት ነው ከዳም ኢየሱስ ስላለ ነው ተከታታይ እንደገላችሁ ይሄን ክዳን ላይ እንደሆነ የትኛው ድስት ላይ ነው የሚካድልበት ክዳን ነው ያለ ክዳን የመጣ ነው ማለት ነው ከዛ ይሄን እንደዚህ ይሰራ እንደዚህ ታርቆት በኋላ ካፕታለ ስለሆነ ሲኖር ታደርጋለህ ትልቅ በደንብ ቶሎ ያርግልኛል ማለት ነው ለዛ ነው ቦታ ይቀየርኩለት ምክንያቱም ምንም ከዚህ መጨረሻ ጨርሼ ለመውጣት ስለምፈልግ ማለት ነው እና ሌላ ደግሞ ከጎን የሚታጠቅ ሌላ ነገር ምንድነው ይሄኛው ቤት ነው ድንች በቀይ ልሰራ ነው ቀይና ማለት ነው ያ አለ ይሄንን ልሰራ ለምንና ለጓደኛዬ ነው ሰዎች የሉ ስለዚህ ለታችን ተፈን ለመጣት ማለት ነው ሁሌም ሩዝ ከመብላት እንደዚህ አንዳንድ ጊዜ እየቀያየርን መብላት ደስ ይላል እኔ አልወድም በነገራችን ላይ ሁሌም ሩዝ ሾይ አሉ ለዛ ብዬ ነው እየቀያየርኩኝ ዛሬ እንኳን ግን ይላክልን ብለሽ በቃ እንደዚህ እየቀያየርኩ እሰራለሁ ማለት ነው በልጅ ያሌላ ጊዜ ምን ካሰራው ችግር የለውም እግዚአብሔር ይመስገን ተመሰጋሽ እንዴ ሰው የለምና ያሳቻለሁ ችግር የለውም በቃ እንደውም ሰዎች ማለት ነው ሲያየሁን በጣም ተፈጥሮ የኢትዮጵያ ዶክተሮች እንደሌላ በቃ አትክልት ወጣ ወጣች ቻትላችኋለሁ ብትኖር ቤት ውስጥ እንደውም ቢሰራ ወጣች ትሆናለች ያየለችም ግን እኛ ደግሞ
ሁሌም ሩዝ ከመስራት ይሻላል። እንደዚህ ጊዜ እየቀያየርን መብላት ማለት ነው። በዛ ጊዜ እንደዚህ እንሰራ እና ሁላችሁም ደግሞ ሞክሩት፣ ስሩት እላችኋለሁ። ይሄ በነገራችን ቀላል ነው ግን ደስ ይላል። የትኛውም ቦታ ላይ ማግኘት የምንችል ነው። ኢትዮጵያ ብንሄድ የጎመን አበባ አለ የሚባለው ኢትዮጵያ ላይ የጎመን አበባ ያው ሁሉም ቦታ ላይ ይገኛል ብዬ አላስብም። እርግጥ ያው አለ ብዬ ነው የማምነው። እኔም ኢትዮጵያ ላይ ሆኜ አላየሁትም። ምክንያቱም የለም እኛ ሰፈር ላይ እኔም የማውቀው የአበሻ ጎመን እንጂ ይሄንን አላውቅም ነበረ። ደግሞ ያው እንዳለ ያው ማለት ነው ኢትዮጵያ ላይ አላየሁትም ባይኔ ግን እንዳለ አውቄያለሁ ማለት ነው። እንደዛ ነው። ይጣፍጣል፣ ትወዱታላችሁ። ሰርታችሁ ጠብሳችሁ ሞክሩት ማለት ነው። በነገራችን ላይ እያማከራችሁ እሺ መሆን ያለበት እንዳይዝ ግን ውሃ አልጨረኩበትም። ምንም አይነት ውሃ አላረኩም። በራሱ ውሃ ነው ጎመን አበባ በሰራራ እናጥፍ ውሃ ያዝናል ራሱ ማለት ነው። አጥበን ከዛ በኋላ በደንብ አድርገን እንደዚህ ደግፋት እንጠርፋለን። ግን ውሃውን ውስጡ ያባሉት ራሱ የተፈጠረ ውሃ አለው ራሱ ማለት ነው። የተፈጠረ ውሃ ስላለው በራሱ ውሃ ነው የሚበስለው እንጂ ምንም አይነት ሌላ ውሃ አልጨረኩበትም። ያው እንደዛው በቃ ሌላ ምን ነገር ፈሳሽ የጨመርኩበት ዘይት ብቻ ነው። ከዛ ሌላ ነገር የጨመርኩት ነገር የለም እንዳያችሁት ነው። ከእናንተ በኋላ ምን የጨመርኩት ነገር የለም። ተዘጋጅቼ የመጣሁት እንጂ ማለት ነው። እና ወጥቶ ደግሞ እንዴት እንደሚያምር መጨረሻው ለማየት ያብቃን። እናስባለሁ ጋይስ እንግዲህ አሁን ከጎን አሪፍ ድንች በቀይ ሰላጣ ድንች በቀይ ወጣል በበርበሬ ሲሆን ማለት ነው። እንግዲህ ታዲያ የከታተልኩት ነው እና ከታጥቤ ጨርሼ ደግሞ እንገናኛለን። ከታዲያ እንግዲህ ያው የሆዶራችን ጫፍ ሲጋጭታችሁ እናንተ ጋር የሩብ ይችላል አለች ይለፋል እዛ ፈጣሪ ምንም አይልም። ያሳየን ጥልቃሌ ጀምሮ ነው እንደዚህ አይደለም። እና ራሳችሁን ጠብቁ፣ ካልሲ ልበሱ። ከዛ ሻወር ስትገቡ ደግሞ በሞቀ ውሃ ታጠቡ። ሞቀ ውሃ ትወዳላችሁ? እኔ የሞቀ ውሃ አልወድም በነገራችን ላይ ምንም አይነት ብርድ ቢሆን ራሱ የሞቀ ውሃ አልታጠብም። ለቀዝቃዛ ነው እወዳለሁ። ከዛ እኔ ግን ማታ ካልመስጠት ብዙ አይደለም ተናገር ነው አይሞቀሽ ማታ ላይ ትንሽ ያለቀላል ትንሽ ከዛ ሰዓት ላይ በበረሬ ሰዓት ተጥሮ ጃኬት ነው ያወጣለ ከዛ ሁሉ የብርድ ስሜት አይሰማም። ተባረና ጃኬት ያስበት ከታጠብ ድንቻችን ወደ ስራታ
አልወደደች እንዳይቀላ ከላም እንዳይለውጥብኝ ማለት ነው። ትንሽ ጫው ጨምሬ ውሃ ጨምርበትና አስቀምጣለሁ። ሽንኩርትና ሙቀታችንን እስከዘጋጅ ድረስ ማለት ነው። Begin.
በጭሱ ይሄው ቤተሰብ እንግዲህ ሲለፋበት የነበረው የጎመን አልባ ወይ ደግሞ ዛራ የተባለው በዚህ መልኩ አምሮበት ይኸውበት ይዘን ማለት ነው። ካሜራው ትንሽ ዝቅ ስለምን ነው ወደ ላይ በድጋሚ ማሳያቸው። ይሄው እንደዚህ ሆኖ በስሏል ማለት ነው። እና በጣም የሚያምረው ከለሩም ደስ የሚል ነገር ነው። እንዴት እንደሚያምር እንዴት እንደበሰለ ራሱ አስልም ያለው በዚህ መልኩ ሰርታችሁ መጠቀም ትችላላችሁ። ይሄኛው ወይ በእንጀራ እንዳልኳችሁ በዳቦ ወይ ደግሞ በኮቢት መብላት ትችላላችሁ ማለት ነው። ይሄው በስሎኛል። ከፈለጋችሁ እናንተ በሳህን አቀምጣችሁ ወንበራችሁ ላይ ማቅረብ ትችላላችሁ ማለት ነው። እኔ ግን አሁን ሌላ ጓደኛዬ ስለሆነ እዚሁ ጋር ትቼ ማባያ ደግሞ ለመስራት እንፈልጉ ሌላ ደግሞ ከጎን ይሄ ብቻ መጠቀም አልፈለጉኝ። የድንች ወጥ ባለፈው ሰርቻለሁ። ድንች ወጥ አድርጌ በቀይ በርበሬ ነው ማለት በርበሬ ትንሽ የተጨመርኩበት ነው እንጂ ግማሹን ለሳልሳ ነው የጨመርኩበት። ዛሬ ደግሞ ከሱ ትንሽ ድንች አሰራሩን ለየት የሚያደርገው ምንድነው? ካሮት ካሮቱን በዚህ መልኩ ፍስክ አድርጌ እጨምራለሁ ማለት ነው። ከዛ በኋላ ሶሱ እዚህኛው ካሮቱ ሶስ ይሆንልናል ማለት ነው። ስለዚህ እንደዛ አድርጌ እሰራለሁ። እስከዛ ድረስ ያው እንግዲህ ያኛውን ድንች አሰራሩን ማላሳያችሁ ያው ባለፈው ስለሰራሁትና ለየት ያደረኩት ዛሬ ይሄንን ካሮት ብቻ በመጨመር ነው። ባለፈው ግን ሽንኩርት፣ ቲማቲም እና ቅመማ ቅመሞችን በድንችና እንቁላል ነበር የጨመርኩበት። ዛሬ ደግሞ እንቁላል አልጨምርምና ካሮት አድርጌበት
ሌላውን ባለፈው የጨመርኳቸውን ግብአቶችን ጨምሬ አሪፍ ድንች እሰራለሁ ማለት ነው። እስከዛ ድረስ እግዚአብሔር አምላክ ሰላም ያድርገን፣ በሰላም እስክንገናኝ ድረስ ማለት ነው። ደህና ሁኑልኝ። መልካም ጊዜ ይሁንላችሁ። ከዚህ ቪዲዮ በኋላ ደግሞ ምንድነው የምሰራው መሰላችሁ? በዚህ ይሄንን በሰራነው ወጦቹ ማለት ነው ለዚህ ለዱለትና ለዚህ ለቀይ ወጥ ለድንች ቀይ ወጥ ማባያ የሚሆን አሪፍ ፖሊ ሰርቼ አሳያችኋለሁ ማለት ነው። እስከዛ ድረስ ግን ደህና ሁኑልኝ። መልካም ጊዜ ይሁንላችሁ። በጣም የምወዳችሁ በጣም የማከብራችሁ። በዚህ አጋጣሚ ለቻናሌ አዲስ የሆናችሁ ሼር፣ ሰብስክራይብ እና ኮሜንት ላይ ያደረጋችሁ አበረታቱኝ። አዲስ ጀማሪ ነኝ። ሰላም ሁኑ። በጣም የምወዳችሁ መልካም ጊዜ ይሁንላችሁ። ባይ